ንጽህና ማለት የትኛዋም ሴት ቅድሚያ ልትሰጠው የሚገባ ነገር ነው። የግድ ሶሻል ሚዲያ ላይ የምናያቸውን መዋቢያዎች ሞልቶልን እስክንገዛ መጠበቅ አያስፈልገንም። ግን ደግሞ በቤት ውስጥ በምናገኛቸው ነገሮች ብቻ በቀጣይነት ወይም በተደጋጋሚ ራሳችንን የምንጠብቅ ከሆነ የምንፈልገውን ለውጥ ማምጣት እንችላለን። ዋናው ነገር ቀጣይነት ነው። ራሳችንን ለመቀየር ዋናው ነገር አመለካከታችን ነው። ስለዚህ ያለምንም ወጪ እንዴት ግሎ አፕ ማድረግ እንደምንችል በዛሬው ቪዲዮ እናያለን። አንደኛው የቆዳ እንክብካቤ ነው። አሁን ላይ የምትጠቀሙትን ስኪን ኬር ሩቲን መጠቀም ትችላላችሁ። ግን ደግሞ እንዳልኳችሁ ለውጥ ለማየት ቀጣይነት ወሳኝ ነው። ለምሳሌ መሰረታዊ በሆኑ ነገሮች ፊታችሁን በሚስማማችሁ ሳሙና መታጠብ፣ ሞይስቸራይዘር በመጠቀም፣ ሰንስክሪን በመቀባት በቂ የሆነ እንክብካቤ ማድረግ ትችላላችሁ። ያው ፊታችሁን በየቀኑ መታጠብ መርሳት የለባችሁም፣ ምክንያቱም ፊታችሁን አለመታጠብ ለብጉር ያጋልጣችኋል። ሌላኛው ደግሞ ሞይስቸራይዘር ነው። ሞይስቸራይዘር ስንቀባ ለፊታችን ማለትም ለኛ ቆዳ የሚሆን መሆን አለበት። ፊታችሁ እንዳይደርቅ፣ ወዝ እንዳያጣ እና ደግሞ ቆንጆ ቆዳ እንዲኖራችሁ በየቀኑ ሞይስቸራይዘር መጠቀም አለባችሁ። ሌላኛው ደግሞ ሰንስክሪን ወይም የፀሐይ መከላከያ ነው። በፀሐይ ምክንያት ቆዳችሁ እንዳይጎዳ ያለ እድሜ የሚፈጠር የቆዳ መሸብሸብን፣ የቆዳ ቀለም መለያየትን ይከላከላል። እነዚህን ነገሮች በቀጣይነት ካደረግናቸው ቆንጆና ጤናማ ቆዳ እንዲኖረን ማድረግ እንችላለን። ዋናው ነገር ቀጣይነት ነው። ፊትን መታጠብ፣ ማለስለሻ መቀባትና ሰንስክሪን መጠቀም በጣም በቂ ነው። ሁለተኛው በቂ እንቅልፍ። በቂ እንቅልፍ ማግኘት ለተረጋጋ አእምሮ፣ ለጥሩ ቆዳና ለአጠቃላይ ጤናችን በጣም አስፈላጊ ነው። ለመተኛ ስትዘጋጁ ስልካችሁን ከእናንተ አርቃችሁ አስቀምጡት። ምክንያቱም ረጅም ሰዓት ስክሪን ላይ ማጥፋት የእንቅልፍ ሰዓታችንን ያዛባዋል። ግን ደግሞ ለራሳችን ጤንነትም ሆነ ለቆዳችን እንቅልፍ በጣም ትልቁ ወሳኙ ነገር ነው። በምንም ተአምር የእንቅልፍ ጊዜያችሁን መስዋዕት አታድርጉት። ሶስተኛው ሻወር መውሰድ። ቀኑን ሙሉ ደክሞን ወደ ቤት ከገባን በኋላ ከመኝታ በፊት ሻወር ብንወስድ አንደኛ ድካማችንን ያቀልልናል፣ ሁለተኛ ደግሞ ቀን ላይ ሰብስበን የዋልነውን አቧራና ላብንም ለማስወገድ ይረዳናል። በትምህርትና በስራ የደከመ አካላችን ሪላክስ እንዲያደርግና ጥሩ እንቅልፍ እንድንተኛም ያግዘናል። ከዛ ደግሞ እንደየእምነታችን መጽሐፍ ቅዱስን ወይም ደግሞ ፊክሽን ቡኮችን ማንበብ እንችላለን። ብቻ ከመኝታ በፊት መጽሐፍ ማንበብ ጥሩ እንቅልፍ እንድናገኝ ይረዳናል። አራተኛው የፀጉር እንክብካቤ። ፀጉራችሁ ላይ ለውጥ ማየት የምትፈልጉ ከሆነ ፀጉራችሁን የሚጎዱ ነገሮችን ማድረግ ማቆም ይኖርባችኋል። ስለዚህ ፕሮቴክቲቭ ሄር ስታይሎችን መጠቀም፣ የራስ ቆዳ ጤንነት መጠበቅ መቻል፣ ፀጉራችን ተፈጥሯዊ የሆኑ ቅባቶችን መቀባት እና ደግሞ ፀጉራችሁን ሞይስቸራይዝ ማድረግ አለባችሁ። በተለይ እንዳይደርቅ እና ደግሞ ደረቅ ፀጉር ላላችሁ ሰዎችም በጣም ወሳኝ መፍትሄ ነው። ፀጉራችሁን ስታበጥሩ ዋይር ቱዝ ማበጠሪያዎችን ወይም ሰፊ ጥርስ ያላቸውን ማበጠሪያዎች ተጠቀሙ እና ፀጉራችሁን በምታበጥሩበት ሰዓት ውሃና ኮንዲሽነር አንድ ላይ በመቀላቀል ብትጠቀሙ ፀጉራችሁ የሚያያዝ ከሆነ ለማፍታታት ይረዳችኋል። እንዲሁም ደግሞ የሚያጣብቁ የፀጉር አያያዞችን አስወግዱ። እነዚህ መንገዶች በቋሚነት ከተከታተላችሁ ጤናማ ፀጉር እንዲኖራችሁ ማድረግ ትችላላችሁ። ከዛ ደግሞ ማራኪ ጠረን። ለማራኪ ጠረን የመጀመሪያው ነገር ሻወር መውሰድ ነው። በየቀኑ ሻወር መውሰድ አለባችሁ። የውስጥ ልብሳችሁን እንዲሁም ደግሞ ልብሳችሁን ቶሎ ቶሎ በየጊዜው መቀየርና ማጠብ። ሰውን የማይረብሹ ለስለስ ያለ ሽታ ያላቸውን ዲዮድራንት ወይም ሽቶ በየቀኑ መጠቀም ትችላላችሁ። ለጥሩ ጠረን ውድ የሆኑ ሽቶዎች ግዴታ አይደሉም። ብቻ ለስለስ ያለ ጠረን ያላቸውን እናንተ የምትወዷቸውን አይነት ሽቶች መጠቀም ወይም ዲዮድራንት መጠቀም ትችላላችሁ። ሌላኛው ደግሞ የጠቆረ ከንፈር። በእርግጥ ለኛ ለሀበሻ ሴቶች የተለመደ ነው፣ እንደውም ውበታችንም ጭምር ነው። ግን ደግሞ ያንን የማትፈልጉ እህቴ በ7 ቀን ውስጥ እንዴት የጠቆረ ከንፈር ማከም እንደምትችይ እናያለን። አንደኛ ከንፈርን ኤክስፎሌት ማድረግ። የጠቆረ ከንፈርን ለማቅላት ማድረግ ያለብሽ የመጀመሪያው ነገር ከከንፈርሽ ላይ የሞተ ቆዳን ማስወገድ ነው።
ለዚህም በሱቅ የሚሸጡ ሊፕ ስክራቦችን ወይም ደግሞ በቤትሽ ውስጥ ስኳርና ማርን አንድ ላይ በመቀላቀል የሞተ የከንፈር ቆዳን ማንሳት ትችያለሽ። ሁሌም ጠዋት ጠዋት ይሄን ለ30 ደቂቃ ማድረግም ከከንፈርሽ ላይ የሞተ ቆዳ እንዲነሳ ማድረግ ትችያለሽ። ስክራብ አድርገሽ ከጨረስሽ በኋላ ሊፕ ግሎስ ወይም ደግሞ ቫዝሊንን ተቀቢ እና በዚህ ለውጥ ማየት ካልቻላችሁ ደግሞ ስኳር፣ የቀይ ስር ውሃና ማርን አንድ ላይ በመቀላቀልም መጠቀም ትችላላችሁ። በዚህ መልኩ የሞቱ የከንፈር ቆዳዎችን ካነሳሽ በኋላ ደግሞ ከንፈሩን ወደ ማፍካት እንሄዳለን። ለዚህም የተቆረጠ ቲማቲም ላይ ስኳር፣ እርድና የኮኮናት ዘይት በማድረግ ከንፈርሽን ለ10 ደቂቃ ታሸዋለሽ። ለውጥ ለማየት ግን ቢያንስ በሳምንት 3 ጊዜ መደጋገም ይኖርብሻል። ይህንንም አድርገሽ ስትጨርሺ ከንፈርሽ እንዳይደርቅ የከንፈር ማለስለሻ ወይም ሊፕ ግሎስ ተጠቀሚ። ሌላኛው ደግሞ ከፊት ላይ ብላክ ሄድ እና ዋይት ሄድ ማንሳት። ብላክ ሄድ እና ዋይት ሄድ በብዛት የሚፈጠረው ከፊታችን ላይ ቆሻሻን ባለማንሳት ምክንያት ነው። በመጀመሪያ ፊትሽን እስቲም ማድረግ፣ ይህም የሞተ ቆዳን እና ሌሎች ቆሻሻዎች ለማንሳት ይረዳሻል። ይህንንም ስታደርጊ ግን ከ5 እስከ 7 ደቂቃ ብቻ ይሁን። እስቲም አድርገሽ ስትጨርሺም ብላክ ሄድ እና ዋይት ሄድ ለማንሳት የሚሆኑ ፌስ ማስኮችን መጠቀም ትችያለሽ። ምሳሌ የቡናና የማር ውህድ። ይህንንም ለ5 ደቂቃ ያህል በስሱ በማሸት ከፊትሽ ላይ ቆሻሻና የሞተ የቆዳ ሴሎችን ማንሳት ትችያለሽ። ልክ ይህንንም አድርገሽ ከጨረስሽ በኋላ በስቲም ምክንያት የተከፈቱ የቆዳ ቀዳዳዎችን መልሰሽ መዝጋት ይኖርብሻል። ለዚህም ፊትሽን በበረዶ በማሸት መዝጋት ትችያለሽ። ግን ደግሞ ቆዳችንን መጠበቅ ስላለብን ሁሌም ፊትሽን መታጠብ አትርሺ። ሌላኛው የቅንድብና የሽፋሽፍት እንክብካቤ። ቅንድብና ሽፋሽፍት ገጽታችንን የመቀየር ትልቅ አቅም አለው እና ቅንድብሽ፣ ሽፋሽፍትሽ ብዛት ያለውና ቆንጆ እንዲሆን ካስተር ኦይል ተጠቀሚ። ሁሌም ከመተኛትሽ በፊት ማታ ማታ በንጹህ የማስካራ ብሩሽ ላይ አነስ ያለ ካስተር ኦይል በማድረግ ቅንድብሽንና ሽፋሽፍትሽን በማበጠር ቆንጆ ቅንድብ እንዲኖርሽ ማድረግ ትችያለሽ። ግን ደግሞ የበዛ ቅባት መጠቀም ጥሩ አይደለም። ቆዳሽን ማለትም የቆዳሽን ቀዳዳዎች ስለሚደፍን ሳታበዢ ተጠቀሚ። ሌላኛው የእጅና የጥፍር እንክብካቤ። የእጅና የጥፍር እንክብካቤ እጃችንንና ጥፍራችንን መንከባከብ ከውበትም በላይ ንጹህና ጥርት ያለ ገጽታን ያላብሰናል። የእጃችንን ቆዳ ኤክስፎሌት ማድረግ፣ ከዛ ደግሞ ሞይስቸራይዘር መቀባት፣ ጥፍራችንንም በአግባቡ መቁረጥና መሞረድ እንዲሁም በንጽህና መያዝ ይኖርብናል። የመጨረሻው የእግር እንክብካቤ። ልክ እንደ እጃችን እግራችንም አስፈላጊ የውበት መገለጫችን ነው። እግራችን በጣም የሚደርቀውና የሚጎዳው የሰውነታችን ክፍል ነው። ስለዚህ በአግባቡ መታጠብ፣ ኤክስፎሌት ማድረግና ማለስለሻ መቀባት እንዲሁም ከጉዳት መጠበቅ ያስፈልጋል። ስለዚህ የዛሬው ቪዲዮ ይሄንን ይመስል ነበረ። ቪዲዮ ከረዳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ባይ